ቁጥር 19 የጌታ መልአክ ግን በሌሊት የወህኒው ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝብ በመቅደስ ንገሩ አላቸው። ቁጥር 21 በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ። ግን ሊቀ ካህናቱና ከእርሱ ጋር የነበሩት መጥተው ሸንጎውንና የእስራኤልን ልጆች ሽማግሌዎች ሁሉ በአንድነት ጠሩ፣ ያመጧቸውም ዘንድ ወደ ወህኒ ላኩ። ሎሌዎችም መጥተው በወህኒው አላገኟቸው። ተመልሶም ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎችም በደጁ ፊት ቆመው አገኘን። በከፈትን ጊዜ ግን በውስጡ አንድ ስንኳ አላገኘንም አሏቸው። ቁጥር 24 የመቅደስ አዛዥና የካህናት አለቆችም ይህን ነገር በሰሙ ጊዜ እንጃ ይህ ምን ይሆን እያሉ ስለ እነርሱ አመነቱ። ቁጥር 25 አንድ ሰው መጥቶ እነሆ በወህኒ ያኖራችኋቸው ሰዎች እየቆሙ ሕዝቡንም እያስተማሩ በመቅደስ ናቸው ብሎ አወራላቸው። በዚያን ጊዜ አዛዡ ከሎሌዎቹ ጋር ሄዶ አመጣቸው፣ በኃይል ግን አይደለም፣ ሕዝቡ እንዳይወግሯቸውም ይፈሩ ነበርና። ቁጥር 27 አምጥተውም በሸንጎ ፊት አቆሟቸው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዛችሁምን? እነሆም ኢየሩሳሌምን በትምህርታችሁ ሞልታችኋል። ኢየሩሳሌምን በትምህርታችሁ ሞልታችኋል። የዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ቁጥር 29 ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው ይላል። ጨርሻል። አሜን። ተባረክ ወንድማችን ተስፉ፣ እግዚአብሔር ይባርክህ። እንግዲህ እንቀጥላለን። በደንብ ምናልባት የዛሬ ቁጥሩ ትንሽ ውስጡ ላይም አንዳንድ የሐሳብ ስፋት አለ፣ ግን ዋና ትኩረት ሊደረግባቸው በሚገቡ ሐሳቦች ላይ እያብላላን ነው የምንሄደው። እናንተም በፍጥነት ማስታወሻችሁን በመያዝ ተከታተሉ። ባለፈው ሮብ ዕለት አንድ ጥሩ ነገር አግኝቼ ነበር። እስኪ ዛሬም ላይ ገስት ላይ ያሉት ስለሚታዩ እስቲ ታች የምትከታተሉን ማስታወሻና ስክሪፕቶ ይዣለሁ የምትሉ እስኪ አንዳንድ ቁጥር ጻፉና ልያችሁ። ሮብ ዕለት በጣም በድንቅ ሁኔታ ብዙ ሰው ጽፎ አይቼ ነበረ። እስኪ ማስታወሻ ይዣለሁ የምትሉ ሰዎች ታች ሆናችሁ let me see you። በጣም ጥሩ። አንድ 4-5 ሰው ጽፎታል። እሺ ተባረኩ። በቃ በደንብ እየተከታተላችሁን እንደሆነ እንገነዘባለን። በባለፈው እንግዲህ ይሄ ዛሬ ያነበብነውና ዛሬ የምናጠናው ክፍል ከባለፈው ሐሳብ የቀጠለ ነው። ከባለፈው ሐሳብ ሲቀጥል እንዴት ነው የሚሆነው? ባለፈው ያልተቋረጠ መንፈሳዊ ጉባኤ ያደርጉ እንደነበረ በሐዋርያት እጅ ታምራትና ድንቅ በእጅጉ በብዙ ይደረግ እንደነበረ፣ ያም ታምራት እንዲደረግ ምዕራፍ 4 ቁጥር 29 እና 30 እንዲሁም ደግሞ 32 ላይ የጸለዩት ነገር ሆኖላቸው እንደነበረ ከአስታውሰን ነበረ። እንደገና ደግሞ ከሐናንያና ከሲጳራ ሞት በኋላ በሕዝቡ ላይ ፍርሃት ወርዶ እንደነበረ፣ ይህም ፍርሃት እግዚአብሔር
በደቀ መዛሙርቱ ላይ ባስቀመጠው ሞገስና ጸጋ የተነሳ ህዝቡ በጣም የእግዚአብሔርን ኃይል ሲገናዘብ የነበረበት ሁኔታ እንዲሁም ደግሞ ያንን ከማድረግም ባለፈ በስፍራው ላይ እግዚአብሔር በደቀ መዛሙርቱ እጅ የሚያደርገውን እውነታ ህዝቡ ይመለከት የነበረውን ሁኔታ ለመመልከት ሞክረናል። ለደቀ መዛሙርቱ ደግሞ የአማኞች ድጋፍ ነበረ፣ የእግዚአብሔርም ድጋፍ ነበር። እንዲሁም ደግሞ የኢየሩሳሌም ቤተክርስቲያን በእድገት ላይ እንደነበረች ተመልክተናል። ምክንያቱም ከፊት ይልቅ በጌታ የሚሆኑ ወንዶችና ሴቶች ይበዙ ይጨመሩ እንደነበረ ተመልክተናል። ለምሳሌ ምዕራፍ 2 ላይ 3000 አለ፣ ምዕራፍ 4 ላይ ደግሞ 5000 አለ። አሁን ላይ ከፊት ይልቅ እጅግ ይጨመሩለት ነበር ስለሚል ምናልባት ቁጥሩ በውል ስላልተገለጸ 10000 ሊሆን ይችላል፣ 15000 ሊሆን ይችላል። ብቻ ግን በብዙ ቁጥር የምዕመናን መጠን እየጨመረ እንደነበረ ምዕራፍ 5 ከቁጥር 12 እስከ 16 ባለው ክፍል ለመመልከት ሞክረናል። ቤተክርስቲያን በሶስት አቅጣጫዎች ታድግባቸዋለች። አንደኛው መንፈሳዊ እድገት ነው፣ ሁለተኛው የቁጥር እድገት ነው፣ ሶስተኛው የቦታ እድገት ነው። መንፈሳዊ እድገት የምንለው በጸሎት፣ በፍቅር፣ በቃል ጥናት፣ በመንፈስ ቅዱስ ሙላት ቤተክርስቲያን የምትደምቅበትን ሁኔታ ነው ምናየው። የቁጥር እድገት ደግሞ ሰዎች ወንጌልን ሰምተው በክርስቶስ ኢየሱስ አምነው ድነው የደቀ መዛሙርት ቁጥር የአማኞች ቁጥር ሲጨምር የቁጥር እድገት እንለዋለን። ሶስተኛ የቦታ እድገት የምንለው ደግሞ ቤተክርስቲያን የደቀ መዛሙርቱ ቁጥር ሲበዛ በአንድ ቦታ ከመሰብሰብ ይልቅ ተጨማሪ ሌላ ማምለኪያ ቅርንጫፍ የምትከፍትበት፣ ልክኛ በአካባቢያችን እናት አጥቢያ ከዛ ሌላ ብራንች ከፈተች እንደምንለው የሚሆንበት እድገት ነው። በኢየሩሳሌም ቤተክርስቲያን ላይ ሁለቱን የእድገት አይነቶችን እናያለን፣ መንፈሳዊ እድገትንና የቁጥር እድገትን ማለት ነው። በሐዋርያት የሚሰራውን የእግዚአብሔርን ኃይል ህዝቡ በጣም ስላየና ስለተደነቀ የታመሙ ሰዎችን ያመጣ እንደነበረ፣ በዚያም ኃይል ይፈወሱ እንደነበረ ተመልክተናል። በስተመጨረሻ ከዚህ ሐሳብ ውስጥ ያልተቋረጠ የአገልግሎትና አንድነት ማድረግ እንዳለብን ለህይወታችን እንማራለን። ሐዋርያት በአንድ ልብ ነበሩ። ያ ሐሳብ ከምዕራፍ 1 ጀምሮ ተያይዞ የመጣ መሆኑንም ለመመልከት ሞክረናል። እንደገና ተአምራት ወደ ኢየሱስ እንደሚመራ ለመመልከት ሞክረናል። ምክንያቱም በሐዋርያት እጅ በሚሆነው ተአምራትና ድንቅ የተደነቁት ሐዋርያቶች ሳይሆን የነሱን ድንቅና ተአምር ያዩ ሰዎች ክርስቶስን ያገኙ ነበረ። እነሱም ደግሞ ያንን ተአምር ሲያደርጉ የክርስቶስ ኢየሱስን ሞትና ትንሣኤ ይሰብኩ ነበረ። ዛሬም እኛ እግዚአብሔር በእኛ አገልግሎት ተአምራት ቢያደርግ ወደ ኢየሱስ መጠቆም እንዳለብን፣ ተአምራት ብቻውን ፍጻሜ አለመሆኑን ለማየት ሞክረናል። የወንጌልን መልእክት ሰምተው ሰዎች መዳን እንዳለባቸው አይተናል። በስተመጨረሻ የእግዚአብሔር ኃይል የሚሰራው በተዘጋጁ ሰዎች መሆኑን ነው የተማርነው። ቅዱሳን ይቅርታ፣ ምናልባት ኢንተርኔት ሊዘጋ ይችላል። ድንገት ከዘጋ ተመልሼ ወዲያውኑ ገባለሁ። በተዘጋጁ ሰዎች የእግዚአብሔር ኃይል እንደሚሰራ ተመልክተናል። ያ ምንድነው? ለምሳሌ ሐዋርያቱ በጣም ሁል ጊዜ የሚዘጋጁና ዝግጁ የሆኑ ነበሩ። ለምሳሌ በጸሎት ይዘጋጁ ነበረ፣ በቃል ይዘጋጁ ነበረ። ክሎት የእግዚአብሔር ኃይልና መንፈስ ይሰራ እንደነበረ ስላየን እኛም ሁል ጊዜ የእግዚአብሔር ኃይል በእኛ ህይወት እንዲሰራ ከፈለግን በእነዚህ ሁሉ መዘጋጀት አለብን ብለን ከዚያ አጠቃላይ ከሌሎችም ተጨማሪ ሐሳብ ወስደን ባለፈው ጨርሰናል። ዛሬ ወደ አነበብነው ክፍል እንምጣ። ዛሬ ባነበብነው ክፍል እንግዲህ ከቁጥር 17 ጀምሮ እስከ 32 ያለውን ሐሳብ ነው የምንመለከተው። እንግዲህ የዛሬውም ሐሳብ ቅድም ወንድሜ ተስፊሽ እንዳስታወሳችሁ ይሄ ከምዕራፍ 4 ጀምሮ ተያይዞ የመጣ ሐሳብ ነው።
የሸንጎው ይሄ ማስፈራሪያ ዛቻና ስደቱ አልቆመም። እስራትና ተቃውሞ አልቆመም። ስለዚህ በዚህም ክፍል ተቃውሞና እስራት በሐዋርያቱ ላይ እንደተደረገ፣ ነገር ግን የሰዎች እስራትና ተቃውሞ የእግዚአብሔር ወንጌል እንዳይስፋፋ ሊከለክል እንዳልቻለ ነው የምንመለከተው። በአጭሩ ስንመለከት የ16ቱም ቁጥር ማለትም ከቁጥር 17 ጀምሮ እስከ 32 ያለው ሐሳብ በአጠቃላይ ስደትና እስራት እንደነበረ፣ ነገር ግን ያ ስደትና እስራት የእግዚአብሔርን ወንጌል ከመስፋፋት ሊያስቆመው ወይም ደግሞ ሊያደናቅፈው ከቶ እንዳልቻለ ነው የምንመለከተው ማለት ነው። ስለዚህ ቁጥር በቁጥር በውስጡ ላይ ምን እንደተከናወነ እያብራራ ነው፣ እየፈታ ነው እንሄዳለን ማለት ነው። ተባረኩልኝ ቅዱሳን። ቁጥር 17 እና 18ን አንድ ላይ እናያለን። እንደዚህ ይላል፣ አንድ ላይ እንመለከታለን። እንደዚህ ይላል ቁጥር 17 እና 18 እንዲህ ይላል። ሊቀ ካህናቱ ግን የሰዱቃውያን ወገን ሆነውም ከእርሱ ጋር የነበሩት ሁሉ ተነሱ፣ ቅንዓትም ሞላባቸው፣ በሐዋርያትም ላይ እጃቸውን ጭነው በሕዝቡ ወህኒ ውስጥ አኖሯቸው ይለናል። እዚህ ቦታ ላይ እንግዲህ ሰዱቃውያን የሚባሉት ከሃይማኖት ክፍሎች ውስጥ በትንሣኤ የማያምኑት የሃይማኖት ቡድኖች ናቸው። በትንሣኤ ስለማያምኑ አንዱ ሐዋርያቱን በወህኒ ውስጥ እንዲጥሉ ያደረጉት የሐዋርያቱ የስብከት ማዕከል የሆነውን የክርስቶስን ሞትና ትንሣኤ በመስማታቸው መሆኑን እንመለከታለን። በመጀመሪያ እነሱ በትንሣኤ አያምኑም። ሁለተኛ ከነሱ ጋር የሐዋርያቱ የትምህርት ማዕከል ይቃረናል። ለምን? እነሱ በትንሣኤ አያምኑም። አንደኛው ትርጉም ይሄ ነው። ሁለተኛ ደግሞ ሐዋርያቱ በሕዝቡ ዘንድ ተወዳጅነታቸው በጣም ከፍ እያለ መጥቷል። ለምን? እዚህ ጋር በቅናት የሚል ቃል ገብቷል። አያችሁ፣ ሐዋርያቱ በመንፈስ ቅዱስ ኃይል የክርስቶስ ኢየሱስን ሞትና ትንሣኤ በመስበክ በጣም በኃይል እየሄዱ ነው። የሕዝቡ ድጋፍ አለ። ስለዚህ በሕዝቡ ዘንድ የሐዋርያቱ ተወዳጅነት ከፍተኛ ነበረ። ስለዚህ እስር ቤት ጥለዋቸዋል ማለት ነው። ሶስተኛ ደግሞ ወንጌል እንዳይስፋፋ ያው በድጋሚ የተደረገ ዘመቻ ነው። ወንጌል እንዳይስፋፋ በድጋሚ የተደረገ ዘመቻ ነው። በቅናት ነው የተነሱት። በቅናት የተነሱት ከሰዱቃውያን ወገን የሆኑት አንድ ላይ ነው ብሎ ይናገራል ማለት ነው። ስለዚህ ልድገምላችሁና ወደ ቁጥር 19 እና ወደ 20 ሄዳለሁ። ልድገምላችሁና ወደ ቁጥር 19 እና 20 ሄዳለሁ። ይሄ ቁጥር 17 እና 18 ሐዋርያቱ በሕዝቡ ዘንድ ተወዳጅ በመሆናቸው እንዲሁም ደግሞ የሐዋርያቱ ማዕከላዊ ትምህርት ወይም ደግሞ ስብከት የነበረው የክርስቶስ ሞትና ትንሣኤ ከሰዱቃውያን አስተምህሮ ጋር የሚቃረን በመሆኑ እንደገና ወንጌል እንዳይስፋፋ የተደረገ ዘመቻ መሆኑን ነው የምንመለከተው። በወህኒ ቤት ያኖሩት ማለት ነው። ወደ ቁጥር 19ና 20 እንሄዳለን። ወደ ቁጥር 19ና 20 እንሄዳለን። እንደዚህ ይላል። የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝብ በመቅደስ ንገሩ አላቸው ይላል። ቁጥር 19ና 20 ይሄ በተለይ 20ኛው ቁጥር የዚህ አሁን ዛሬ የምናጠናው ክፍል ዋና ሐሳብ ነው። ዛሬ እያጠናን ያለነው ክፍል በነገራችን ላይ የዛሬው የጥናት ክፍላችን በጣም ብዙ አስደናቂ ክስተቶች አሉ።
በጣም ብዙ አስደሳችና አስደናቂ ክስተቶች አሉ። በደንብ በኋላ ላይ እንሰማለን። ለማንኛውም እስኪ እንመልከተው። ቁጥር 19ና 20 ማብራሪያው ምንድነው ወይ ደግሞ ትርጉሙ ምንነቱ ምንድነው? እዚህ ጋር አንደኛ እንግዲህ ወንጌሉ እንዳይስፋፋ በወይኒ ካኖሯቸው በኋላ የእግዚአብሔር እርዳታ ለሐዋርያቱ መድረሱን እንመለከታለን። ይሄ የእግዚአብሔር እርዳታ ምንድነው? እግዚአብሔር በሌሊት መልአኩን ልኳል። በነገራችን ላይ ይሄ እግዚአብሔር የራሱ ወደ ሆኑ አገልጋዮቹ መልአኩን የሚልክበት ነገር ብሉይ ኪዳን ውስጥም ነበረ። ለምሳሌ ዳንኤልን መልአኩን ልኮ እንዳይበላ አድርጎታል ይላል። ይገርም ነው። እንደውም መዝሙረ ዳዊት ላይ አንድ ቦታ እኮ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ይላል እኮ። ስለዚህ እነዚህ ሰዎች ወንጀል የሰሩ ሰዎች አይደሉም፣ ወንጌል ነው የሰሩት። እንደነሱ በፖለቲካ በምናምን ህዝቡን ለማጣመም አይደለም የሚንቀሳቀሱት። ከእግዚአብሔር ዘንድ የተሰጣቸውን የወንጌልን አደራ ነበር ተሸክመው በኢየሩሳሌም ይመላለሱ ያስተምሩ የነበሩት። እሺ፣ የእግዚአብሔር እገዛ ለሐዋርያቱ በሌሊት መድረሱን እንመለከታለን። እሺ፣ እንደገና ደግሞ እዚህ ክፍል ውስጥ አሁን መልአኩ ወርዶ ውጡና ይህንን የሕይወት ቃል በቤተ መቅደስ ለሁሉም ቆማችሁ ስበኩ አሏቸው። እንግዲህ ምን እንበል ወዳጆቼ? የሐዋርያቱ ተልእኮ በሰው ተቃውሞ ሊቆም እንደማይችል እንረዳለን። በመጀመሪያ ይሄ የሕይወት ቃል ምንድን ነው? መጽሐፍ ቅዱሳችን ባለፈው ምዕራፍ 4ን ስናጠና እንደዚህ ብለዋል እነ ጴጥሮስ፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የተገባ ሌላ ስም የለም ብሏል። አንድ በሉ። ልጁን ከአንካሳነት በሽታ ስለተፈወሰው ልጅ ሲናገሩ እናንተ የሰቀላችሁትን እርሱንም ክርስቶስን እግዚአብሔር ከሞት አስነሳው፣ በስሙም በማመን ይሄ ብላቴና ዴና ሆኖ ተገኘ። ምዕራፍ 3 ላይ ወደ ኋላ ብንሄድ እንኳን ኑ ንስሐ ግቡ፣ በስሙ ተጠመቁ ብለዋል። የኢየሱስ ክርስቶስ ሞትና ትንሣኤ ቀደም ብሎ በእግዚአብሔር የታቀደና የታሰበ መሆኑን ለኢየሩሳሌም ሕዝብ በሙሉ ያስታውሷቸው ነበር። ሲጨምቅላችሁ የሕይወት ቃል ምንድን ነው? የኢየሱስ ክርስቶስ ሞትና ትንሣኤ ነው። ለሚሞቱት ሞቶ የሚሞቱትን ሕያው ያደርጋል። ለሚሞቱት ሞቶ የትንሣኤው በኩር ሆኗል። ምን ማለት ነው? አሁን ጊዜው ሲደርስ ክርስቶስ የትንሣኤው በኩር ስለሆነ አማኞች ይነሳሉ። ለምን? እሱ በትንሣኤ ቀድሟል። ክብር ለኢየሱስ ይሁን። ስለዚህ ምን ማለት ነው? የሕይወት ቃል የሰው ልጅ የዘላለምን ሕይወት ማግኘት የሚችለው በኢየሱስ ክርስቶስ ሞትና ትንሣኤ ነው ማለት ነው። ስለዚህ ለሐዋርያት የተሰጣቸው ተልእኮ ይህ ስለሆነ ይሄ በሰው በእስራት ሊቆም እንደማይችል ያስረዳናል። እንደገና ደግሞ ተልእኳቸው ሞቱንና ትንሣኤውን መመስከርና ማስተማር ነው። ይህ የሕይወት ቃል ሊታሰር እንደማይገባ፣ ይህ የሕይወት ቃል ሊነገር እንደሚገባ መልአኩ አበስሯል። እና ምንድነው እግዚአብሔር በመላእኮቹ በኩል የሰጣቸውን ትእዛዝ ማክበራቸውን ነው የምንመለከተው። የእግዚአብሔርን ትእዛዝ መቀበላቸውን፣ የመላእኩን ትእዛዝ ማክበራቸውን፣ የሕይወትን ቃል በቤተ መቅደስ ለማስተማር ኃይል ሆኗቸው መቀጠላቸውን እንመለከታለን። ነገር ግን እዚህ ጋር አንድ ነገር አለ። የሌሊቱን ነገር የሸንጎ ቡድን አላየም።
ሌሊት ሰማይ ሐዋርያቱን እየጎበኘ እንደነበረ የሸንጎ ቡድን አልተመለከተም፣ አላየም። ቀን እነሱ ታስረው ውለዋል፣ ሌሊት ተፈተው ወጥተዋል። ግድ የለም እኛ የሰማዩን ተልእኮ ይዘን እንንቀሳቀስ። ብንታሰርም እንፈታለን። ወንጌል ስለማይታሰር የወንጌል መልእክተኞች ይፈታሉ። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። የሌሊቱን ክስተት ሸንጎዎቹ በፍጹም አላወቁትም። የሌሊቱን ክስተት በፍጹም ሸንጎዎቹ አላወቁትም። የሃይማኖት መሪዎቹ አላወቁትም ማለት ነው። ቁጥር 22 እስከ 24 እንመለከታለን። ተያይዞ የሚሄድ ሐሳብ ስለሆነ ነው እንደዚህ ደርቤ የምናገረው። ቁጥር 22 እስከ 24 እንመለከታለን። እንደዚህ ይላል ቁጥር 22 እስከ 24 መጥተው በወህኒ አላገኟቸውም። ተመልሰውም ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎችን በደጁ ፊት ቆመው አገኘን። በከፈትን ጊዜ ግን በውስጡ አንድስ እንኳ አላገኘንም አሏቸውም። የመቅደስ አዛዥና የካህናት አለቆች ይህን ነገር በሰሙ ጊዜ እንጃ ይህ ምን ይሁን እያሉ ስለ እነርሱ አመነቱ። እኔም ሳነበው እንጃ ብያለሁ። ይሄ ነገር ምን ይሁን? ታብታብ አድርጉ እስቲ አንዴ ታብታብ